የተወደዳችሁ የእግዚአብሔር ቤተሰቦች መልካም ፈቃድ ያላችሁ ሁላችሁም እንደምንሰነበታችሁ። ያለንበት ጊዜ የትንሣኤ ጊዜ ነው። በትንሣኤ ሶስተኛ ሰንበት ላይ እንገኛለን። በዚህም ሰንበት ከሉቃስ ወንጌል ምዕራፍ 24 ላይ የሚገኘውን የኤማውስ መንገደኞችን ታሪክ በወንጌል እንድናስተነትን የምንጋበዝበት ሰንበት ነው። ቤተክርስቲያን የተገነባችው ሃሌሉያ ጌታ ተነስቷል በሚለው ቃል ላይ ነው። ጌታ ኢየሱስ በእውነት ተነስቷል። አሁንም ይህ የትንሣኤ ብርሃን በልባችን ውስጥ እንዲበራና ያ ብርሃን ደግሞ ዘላቂ ሆኖ እንዲኖር ከወንጌል የተለያዩ ክፍሎች ከቅዱሳን ቃል እያስተነተንን የምንቆይበት ጊዜ ነው። እያንዳንዱ የክርስቲያን ሕይወት ልክ እንደ ክብረ በዓል እንዲሆን ያስፈልጋል። ምን አይነት ክብረ በዓል? የድል ክብረ በዓል። ጌታ ሞትን ለዘላለም ስላሸነፈ ልክ እንደ ንጋት ብርሃን የሚያበራ ጨለማን የሚገረስስ የብርሃንን ነጸብራቅ የሆነውን ወንጌል በልባችን ይዘን በጨለማ ውስጥ እንድናበራ እንድንፈነጥቅ የምንጋበዝበት ህይወት ነው የክርስትና ህይወት። በሉቃስ ወንጌል ምዕራፍ 24 ላይ የምናገኘው የኤማውስ መንገደኞች ታሪክ በኢየሱስ ላይ በተፈጸመው ነገር እጅግ አዝነው ተክዘው ከኢየሩሳሌም ኤማውስ ወደሚባል ቦታ ጉዞን ሲያደርጉ የነበሩ የሁለት ሰዎችን ታሪክ የሚተርክ ነው። በጉዟቸው መሃል ኢየሱስ ከነሱ ጋር ሆኖ አብሮ ይጓዝና ይወያዩ፣ ጥያቄ ጠይቃቸውና ነገሮችን ያስረዳቸው እንደነበረ የምናስተነትንበት ወይም የሚነግረን የወንጌል ክፍል ነው። በኋላ ላይም በጉዟቸው መጨረሻ ላይ ኢየሱስን ወደ ቤታቸው ጋብዘውት አብረው እንጀራ ከቆረሱ በኋላ ኢየሱስ መሆኑን አውቀው በዛው ቅጽበት ወደ ኢየሩሳሌም የተመለሱበትና እዛ ለነበሩት ደቀ መዛሙርት ጓደኞች፣ ሐዋርያቶች ስለ ክርስቶስ ትንሣኤ የመሰከሩበት የወንጌል ክፍል ነው። እዚህ ጋር ልብ ልንል የሚገባ ነገር አለ። እነዚህ ሰዎች ከኢየሩሳሌም ወደ ኤማውስ ነው የሚጓዙት። ኤማውስ በስተምዕራብ የሚገኝ ከኢየሩሳሌም በስተምዕራብ የሚገኝ ቦታ ነው። ምዕራብ የፀሐይ መጥለቂያ፣ ኢየሩሳሌም የሰላም ከተማ የሚለው ስያሜ ስላለውም ብቻም ሳይሆን እንዲሁም በዚህ ስፍራ ለእግዚአብሔር መስዋዕት ይቀርብበት የነበረ ቦታ ነው። እግዚአብሔር በሚመለክበት ስፍራ፣ ሰላም በሚገኝበት ቦታ ከዛ ከተማ ወጥተው ኤማውስ ወደሚባል ቦታ ጉዞ ያደርጋሉ። በጉዟቸውም የሚሄዱት ወደ ምዕራብ ነው፣ ፀሐይ ወደሚጠልቅበት ቦታ። እንግዲህ እነዚህ ደቀ መዛሙርቶች በጉዟቸው ላይ ሳሉ ያወሩ የነበረው በኢየሱስ ላይ ስለደረሰው መከራ ነው። ኢየሱስ እንዴት ተላልፎ እንደተሰጠ፣ እንዴት መከራ እንደደረሰበት፣ እንዴት እንዳሰቃዩት፣ በመስቀል መንገድ ላይ የነበረውን መከራና ስቃይ ሁሉ እያስተነተኑና እያወሩ ይጓዙ እንደነበረ ወንጌል ይነግረናል። ከነዚህ ሁለት ሰዎች አንዱ ቅሌዮጳ ተብሎ በስም የተጠቀሰ ነው። አንደኛውን ግን ማንነቱን አናውቅም። በወንጌል ላይ እንደነዚህ አይነት ነገሮችን ስናገኝ፣ ስማቸው ያልተጠቀሰ ሰዎችን ስናገኝ የራሳችንን ማንነት እዛ ውስጥ ከተን የራሳችንን ስም ተክተን በዛ ወንጌል ቦታ ህይወት ውስጥ ራሳችንን እንድንፈትሽ የምንጋበዝበት አንድ አጋጣሚ ነው። ስለዚህ እነዚህ ሁለት ደቀ መዛሙርቶች ተክዘዋል፣ አዝነዋል። ኢየሱስ ላይ በደረሰው ነገር ብስጭት አለባቸው በህይወታቸው ውስጥ። ብስጭትም ብቻም ሳይሆን ደግሞ ኢየሱስ ያ ሁሉ መከራ ሲደርስበት ምንም ነገር ማድረግ ባለመቻላቸው ራሳቸውን የወነጅሉ ነበር። ከምንም ነገር ደግሞ በላይ ፍርሃት ደግሞ በውስጣቸው አለ። ምክንያቱም ኢየሱስን ያንን ሁሉ መከራ ሲያደርሱበት ያንን ነገር አድርገው የእነሱን መሪያችንን ዋናችን ነው ብለው የሚሉትን እንደዚህ አሰቃቂ በሆነ መንገድ በመስቀል ሰቅለው ሲገሉት ሲመለከቱ ይሄ ነገር እነሱም ላይ ይሄ ጣፋንታ እንዳይደርስ ፍራቻ በውስጣቸው ነበር። እነዚህን አራት ነገሮች ልብ ልንል ይገባል። አንደኛው ሐዘን ነው፣ ሁለተኛው ቁጣ ነው፣ ሶስተኛው ፍርሃት ነው፣ አራተኛው ራስን መወንጀል ብለን የምንለው። እነዚህ አራት ነገሮች በጉዟቸው ይኖሩበት ከነበረው ከኢየሩሳሌም፣ በሌላ አባባል ከሰላማዊ ህይወታቸው፣ እግዚአብሔርን ያከብር ከነበረ ህይወታቸው፣ ከኢየሱስ ጋር በነበራቸው የህይወት ጉዞ ከዛ ከኢየሩሳሌም ከተማ ወጥተው ወደ ምዕራብ ኤማውስ ተብሎ ወደሚጠራ ቦታ እንዲሄዱና በጉዟቸው መሃል እሱን እንዲያስተነትኑ አስገድዷቸው ነበረ። ይህ ሁኔታ በኋላ ኢየሱስን መጥቶ ከነሱ ጋር ይወያይና ያናገራቸው በነበረ ጊዜ ከሞት የተነሳው ነገር ግን በከበረው ማንነት የተነሳው ጌታ ኢየሱስ ከነሱ ጋር በስጋ በመሃላቸው ቆሞ ሳለ ኢየሱስ መሆኑን ግን ለማወቅና ለማስተዋል አልቻሉም። እንግዲህ ይሄ የቀናቶች ጉዳይ ነው። አርብ ነው የተለያዩት። ይህ የሚሆነው በትንሣኤ ሰንበት ነው ይሄ ነገር እየሆነ ያለ። ስለዚህ እዚህ ጋም ልንወስደው የሚገባ አንድ ማስተንተኛ ሀሳብ አለ። በህይወት ጉዞ አጋጣሚዎቻችን እኛን ወደ ጨለማ ህይወት፣ ወደ ከፋ ህይወት፣ እግዚአብሔር ወደ ሌለበትና ማስተዋል ወደ ጎደለው ህይወት የሚመሩን ነገሮች
ቢያንስ 4 ነገሮችን እዚህ ጋር ልንመለከት ይገባል። ሐዘን ስንል በማቴዎስ ወንጌል ምዕራፍ 5 ላይ እንደምናገኘው የብፅዕናውን አይነት ሐዘን አይደለም። ምክንያቱም የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል ጌታ ኢየሱስ። ይሄ ሐዘን ግን የተለየ አይነት ሐዘን ይመስላል። ያ የእግዚአብሔርን መንግስትና ፍቅርን ከማወቅ በእግዚአብሔር ክብር ውስጥ የሚገኘውን ነገር ተመልክተው የኛ ክብር ደግሞ ለዚህ ነገር የተገባ ነው ወይ ብለው ይህንን ነገር መቼ ነው የማገኘው ብለው የእግዚአብሔርን ክብርና ጸጋን ከማግኘት ጋር የሚናፍቁትን ነው ያ የሚያመለክተው። ይሄኛው ሐዘን ግን በዕለት ተዕለት የህይወት ጉዞ ውስጥ አቅደን ወይም ደግሞ አስበን በህይወታችን ውስጥ ያስቀመጥናቸው ኤክስፔክቴሽኖች እንዲህ ቢሆን እንዲህ ይሆንልኛል ብለን ያቀድነው ነገሮችን የሚያመለክት። ለምሳሌ በህይወት ጉዟችን ውስጥ በርካታ እቅዶችን እናወጣለን። በርካታ ሀሳቦች አሉ። ወይም ደግሞ ከምንወዳቸው ሰዎች ጋር በህይወት ጉዟችን ውስጥ በትዳር፣ በትምህርት፣ በተለያዩ ነገሮች ውስጥ የምናቅዳቸውና የምናስባቸው ነገሮች አሉ። እነዚህ ነገሮች ሳይሳኩና ሳይሆኑ ሲቀር ሐዘን በልባችን ውስጥ ይገባል። በሰው የምናዝነው እኮ አንዳንዴ የጠበቅነውን ሳናገኝ ስንቀር በዛ ሰው እናዝናለን። ስለዚህ ይሄ አንዳንድ ነገሮችን ከመጠበቅ እና ያንን የጠበቅነውን ነገር ደግሞ ሰው እንዳሰብነው ሆኖ ሳይገኝና ሲቀር የሚመጣ አይነት ሐዘን ነው። በአንድ በኩል ምክንያቱም ደቀ መዛሙርቶቹ ራሱ አንዳችንን በግራ አንዳችንን በቀኝ አድርገን ብለው ከነሱ መሃል ይጠይቁት ነበረ። የኢየሱስን ንግስና ምድራዊ አድርገው ያስቡ ስለነበረ ኢየሱስ ካለ እንደዚህ ይሆናል፣ እንደዚህ እናደርጋለን፣ እንደዚህ እንሰራለን የሚል የራሳቸው ጉጉትና ሐሳብ ነበረ። ከምንም በላይ ደግሞ ኢየሱስን ያምኑትም ስለነበረ ኢየሱስ እውነተኛ ሆኖ ከነሱ ጋር በቃሉ ያስተምራቸው ስለነበረ ይህንን ያደረገ መልካም ሰው እንዴት እንደዚህ አይነት ነገር ሊደርስበት ይችላል ብለው ያዝኑ ነበር። በኢየሱስ ላይ የነበራቸው ተስፋ ሙሉ ነበር። ነገር ግን እንደ ወንበዴ አድርገው ሲሰቅሉት ያ ነገር በውስጣቸው ሐዘንን አምጥቷል። በእኛም ህይወት ውስጥ ተመሳሳይ ነው። በብዙ ነገሮች ተስፋ እናደርግ ይሆናል። በብዙ ነገሮች እናቅድ ሊሆን ይችላል። በብዙ ነገሮች ውስጥ የንጹሐንን በደል ተመልክተን ብዙ ነገሮችን ተመልክተን ልናዝን እንችላለን። ማዘን አንድ የሰው ባህሪ ነውና። ሁለተኛው ቁጣ የምንለው ነገር አለ። ቁጣ የሚባለው ነገር እንግዲህ ቁጣም አንድ የሰው ባህሪ ነው፣ ግን ሊገራ ይገባዋል። ያልተገራ ቁጣ ሌላ ኃጢአትን ያመጣል፣ ሌላ መዘዝን ያመጣል። ያ ቁጣ በውስጣችን ውስጥ ካለው ንዴት የሚመነጭ ነው እና ኢየሱስ ላይ እንዴት እንደዚህ ያደርጉታል? ካህናቶቹ ፈሪሳውያኖቹ ተማክረው ኢየሱስ ላይ ይሄን ነገር እንዴት ያደርጋሉ የሚል ብስጭትና ቁጣ ነበረባቸው። ራሳቸውን መወንጀል ከምንም በላይ ምንም ነገር ሳላደርግ አንዴ እንኳን ሳልገረፍለት በሚል ሐሳብ ያዘኑና ራሳቸውን የወነጀሉ ይመስላሉ። ፍርሃት የሰው ባህሪ ነው። እነዚህ ነገሮች እንዳለ የሰው ባህሪ ሆነው ሳለ ስር ሲሰዱብን፣ በእኛ ውስጥ ሲሰለጥኑ እነዚህን ነገሮችን የሚለውጥ የእግዚአብሔር ቃል እንዳለና የክርስቶስ ቃል ከኛ ሐዘን፣ ከኛ ቁጣ፣ ከኛ ብስጭት፣ ከኛ ራሳችንን ከመወንጀላችን በላይ እንደሆነ ስንስት ወደ ጨለማችን፣ ወደ ፀሐይ መጥለቂያችን እናመራለን። እነሱ ሐሳባቸውን ሁሉ በራሳቸው ላይ ነው ያደረጉት። የነገሮችን ሁሉ ማዕከል ራሳቸውን አደረጉ። እነሱ እንደዚህ ቢያደርጉ ኖሮ ምናልባት ኢየሱስን ያተርፉት ነበር። እነሱ እንደዚህ ቢያደርጉ ኖሮ ምናልባት ኢየሱስ እንደዚህ ባልሆነ ነበር። እኔ እንደዚህ ባደርግ ኖሮ ምናልባት ይሄ ነገር እንደዚህ ላይሆን ይችላል እያሉ የነገሩ መነሻና የነገሩ መድረሻ ራሳቸውን አደረጉ። ልብ በሉ፣ የነገር መነሻ፣ የነገር መድረሻ። ኢየሱስ ምንድን ነው የሚለው? አልፋና ኦሜጋ እኔ ነኝ ተብሎ የተጻፈውን አንርሳ። ስለዚህ እነዚህ ነገሮች ልብን ይሸፍናሉ። እነዚህ ነገሮች የእግዚአብሔርን ፍቅር ለመቀበል በልባችን ውስጥ የእግዚአብሔር ምሕረትና ጸጋ እንዳይፈስ ይከለክላሉ። ማስተዋልን ይነሳል። ራሳችንን የህይወታችን ማዕከል ካደረገ የጴጥሮስን ታሪክ አስታውሱ። ጴጥሮስ በውሃ ላይ ይራመድ ነበረ ኢየሱስ ጠርቶት ወደሱ በመጣ ጊዜ። ነገር ግን አይኑን ከኢየሱስ ላይ አንስቶ በዙሪያ ያሉትን ነገሮችን መመልከት በጀመረ ጊዜ ጴጥሮስ መስመጥ ጀመረ። የእኛም ህይወት ይሄ ትንሣኤው ብርሃን በልባችን ውስጥ እንዲበራ እንዲቀጣጠል የልባችን ማዕከል ይህ የእግዚአብሔር የትንሣኤው ብርሃን ጸጋ እንዲሆን ካላደረግን እና በሌሎች ነገሮች ትናንሽ በሚመስሉ ብርሃኖች ህይወታችንን ካጀብነው የጊዜ ሂደት ነው። ባትሪውም ያልቃል፣ ዘይቱም ያልቃል፣ ህይወታችን ይጨልማል፣ ወደ ኤማሁስ ጉዟችን ይፋጠናል። ስለዚህ በመንገድ ላይ ይጓዙ በነበረበት ጊዜ ጌታ ኢየሱስ ምን አደረገ? ስለምንድን ነው የምታወሩት ብሎ ይጠይቃቸዋል። በኢየሩሳሌም የተፈጸመውን የማታውቅ አንተ ብቻ ነህ እንዴ ብለው ታሪኩን ይነግሩት ጀመር። ኢየሱስም በጉዞ ላይ ሳሉ ከነቢያትና ከሕግ መጽሐፍት በትንቢት የተነገሩትን ቃላቶችን
እያነሳ እያጣቀሰ ያስተምራቸው ነበር። ስለዚህ ጌታ ኢየሱስ አለማስተዋላቸውን ቀስ እያለ ያብራራላቸው ነበረ። በቃሉ አማካኝነት ሐዘናቸውን፣ በቃሉ አማካኝነት ብስጭት፣ ራስ መወንጀላቸውን፣ ሐዘናቸውን ያቃጥለው ነበረ። ምክንያቱም በኋላ ምንድን ያሉት? በመንገድ ሳለን ይናገረን በነበረው ቃል ልባችን እንደ እሳት ይቃጠል አልነበሩ ወይ እያሉ ይናገራሉ። እውነተኛ መጽናኛ ከሐዘን መውጫ የእግዚአብሔር ቃል፣ እውነተኛ መጽናኛ ካለንበት ቁጣ ራሳችንን የምንገዛበት መንገድ የእግዚአብሔር ቃል፣ ራስን ከመወንጀል ነፃ ወጥተን እውነተኛ ጸጸት አድርገን በእግዚአብሔር ምሕረት የምንሞላው በክርስቶስ ቃል፣ ካለብን ፍርሃት ካለብን ጭንቀት ነፃ የምንወጣው በክርስቶስ ቃል አማካኝነት። ስለዚህ ይጓዙ በነበረበት ጊዜ በዚህ ባለማወቃቸውና ባለማስተዋላቸው ጊዜ ውስጥ ኢየሱስ ከነሱ ጋር አብሮ ይጓዝ ነበር። ዛሬም በእኛ ሕይወት እንደዛ ነው። በቸገረን በጣም ባዘንን መከራና ስቃይ ውስጥ ያለን በሚመስለን ጊዜ ሁሉ ኢየሱስ ከኛ ተለይቶን አያውቅም። ተሸክሞን አብሮን ከስቃያችን ከመከራችን ጋር የሚጓዝ እሱ ነው። በተቻለው አጋጣሚና ነገሮች ሁሉ ያ የሚያቃጥለውን ቃሉን ከሐዘን ከመከራ ካለንበት ውጥንቅጡ ከወጣ ሕይወት ሁሉ ነፃ ሊያወጣን የሚችለውን ቃሉን ወደኛ ይልክልናል። ከዛም ወደ ቤት ጋበዙት፣ ገባ። እንጀራውን በቆረሰ ጊዜ ዓይናቸው ተከፈተ። በዛች ቅጽበት ተመልሰው ተነስተው ሄዱ። በካቶሊካውያን ቤተክርስቲያን ትልቁ ስርዓት አምልኮ መስዋዕተ ቅዳሴ ነው። መስዋዕተ ቅዳሴ ትልቁ ስርዓት አምልኳችን ነው። ለእግዚአብሔር ምስጋናን የምናቀርብበት፣ ክርስቶስን መስዋዕት አድርገን የምናቀርብበት የራሱ የክርስቶስ መስዋዕት ነው መስዋዕተ ቅዳሴ። በዚህ መስዋዕተ ቅዳሴ ሁለት ዋና ዋና ክፍሎች አሉ። የመጀመሪያው ክፍል የቃል ክፍል የምንለው ነው። በዚህ የቃል ክፍል ከቃል እግዚአብሔር ይነበባል፣ ከተለያዩ የመጽሐፍ ቅዱስ ክፍሎች ይነበባል፣ በስተመጨረሻም ከወንጌል ክፍል ይነበባል። በኋላ ላይ የዚህ የወንጌል ማብራሪያ የሚሆን ቃል እግዚአብሔር ስብከት ከተሰጠ በኋላ ቀጥታ ወደ ቅዱስ ቁርባን ስርዓት እንሸጋገራለን። እነዚህ ሁለት ነገሮች ናቸው፣ የቃል ክፍልና የቅዱስ ቁርባን ክፍል። የዚህ የቃል ክፍል የቃል ገበታ በምንለው በዛ በመስበኪያው ቦታ ላይ የእግዚአብሔር ቃል ይነበባል። ሁል ጊዜ ይህንን የኤማውስ ጉዞ በመስዋዕተ ቅዳሴ ውስጥ እናየዋለን። በመስዋዕተ ቅዳሴ የመጀመሪያው ነገር ኢየሱስ ያደረገውን ታሪክ፣ ያን የነበረውን ነገር በነቢያቶች በሕግ መጽሐፍት በሐዋርያት የተነገረውን የተመሰከረውን ሃሌሉያ ጌታ ተነስቷል የሚለውን የክርስቶስን ያዳኝነት ቃል ምስክርነት ቃል ከሰማን በኋላ የራሱን የክርስቶስ ቃል በወንጌል እንሰማለን። ይህ ቃል ነው ወደ ልባችን ከመጣ በኋላ በዛ በቃል ገበታ ውስጥ ቃሉን ከሰማን በኋላ ወደ ቅዱስ ቁርባን ገበታ የምንሻገረው። በዛ በቅዱስ ቁርባን ገበታ ላይ ያ የቀረበው ህብስትና ወይን ወደ ክርስቶስ ስጋና ደም ይለወጣል። ቃል ስጋ ሆኗልና፣ ቃል ራሱ አስቀድሞ የነበረ ወልደ እግዚአብሔር ነውና ክርስቶስን ራሱን እንቆርባለን። ይህ በኋላ ላይ መስዋዕተ ቅዳሴ ካለቀ በኋላ የመጨረሻው ቃል ምንድን ነው? ጌታን ለመውደድና ለማገልገል በሰላም ሂዱ። ልክ የኤማውስ መንገደኞችም ከክርስቶስ ጋር መጀመሪያ ቃሉን ካስተማራቸው በኋላ ወደ ቤትም ከገቡ በኋላ ህብስቱን አንስቶ ባርኮ ከሰጣቸው በኋላ ወዲያው የምስራቹን ቃል ለማብሰር ወደ ወንድሞቻቸው ወደ ኢየሩሳሌም እንደተመለሱ እኛም ወደምንሄድበት ቦታ ሁሉ ይህንን የወንጌል ብርሃን ይዘን እንድንወጣ የምንጋበዝበት ጊዜ ነው። የእመቤታችን የቅድስት ድንግል ማርያምንም ህይወት ከተመለከትን ከዚህ የተለየ ህይወት የላትም። መልአኩ መጥቶ ባበሰራት ጊዜ ቃሉን ሰማች፣ በልቧ አስተነተነችው፣ በማህፀኗ ጸንሳ ስጋና ደምን ሰጠችው። ዛሬም የኛ ህይወት እንደዚህ ነው እንዲሆን የሚገባው። ካለንበት ሐዘን፣ ራስን ከመወንጀል፣ ከበደል ህይወትና ከቁጡነት ወጥተን፣ ከሚከፋፍል ሐሳብ ወጥተን ይህንን አንድ የሚያደርገውን የክርስቶስን ቃል ተቀብለን አንድ ለማድረግ ወደ ዓለም ሁሉ እንድንሰራጭ የምንጋበዝ ሰዎች ነው። ኢየሱስን ቃል ይዘን በሚስጥራት አማካኝነት ጠንክረን እነዚህን ነገሮችን ይዘን ወደ ዓለም ሁሉ እንድንሄድ ሃሌሉያ ጌታ ተነስቷል የሚለውን የምስራች ቃል ለሰዎች ሁሉ እንድናበስር የምንጋበዝበት ሳምንት ነው። ስለዚህ በዚህ ሐሳብ እንድናስተነትን ጋብዛችኋለሁ። እግዚአብሔር አምላክ ሳምንታችንን ይባርክልን። የርዕሰ ሊቃነ ጳጳሳትን ነፍስ እግዚአብሔር አምላክ ይቀበልልን። በተለይ ደግሞ አዲስ ርዕሰ ሊቃነ ጳጳሳት ለመምረጥ የተሰበሰቡትን ካርዲናሎችን እግዚአብሔር አምላክ እንዲባርክልን፣ መንፈስ ቅዱስ ደግሞ ለዓለም ሁሉ የሚጠቅመውን መልካሙን የተባረከውን አገልጋዩን እንዲሾምልን ሁላችንም በያለንበት እንድንጸልይ አደራ ልላችሁ እወዳለሁ። እግዚአብሔር አምላክ አብዝቶ ሁላችንንም ይባርክ።